አካባቢን ለማጽዳትና አረንጓዴ ልማትን ለማስፋፋት አጋር አካላት የድርሻቸውን መወጣት እንዳለባቸው የምዕራብ ጎጃም ዞን አካባቢና ደን ጥበቃ ተጠሪ ጽሕፈት ቤት ገለጸ። የፍኖተ ሰላም ከተማን ጽዱና ለነዋሪዎች ምቹ ለማድረግ በቆሻሻ አወጋገድ ዙሪያ ግንዛቤ እየተፈጠረ መሆኑን የከተማ አስተዳደሩ ከንቲባ ጽሕፈት ቤት አስታውቋል። መረጃውን ያደረሰን የምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ነው። ንጉስ ስንታየው ያቀርበዋል። አብዛኛው ማህበረሰብ ለአካባቢው ንጽህና እየሰራ ቢሆንም አልፎ አልፎ ደረቅ ቆሻሻ በዲሽ ቦዮችና በመተላለፊያ መንገዶች የሚጥሉ ስላሉ ህጋዊ እርምጃ በመውሰድ የማስተካከል ስራ መስራት እንዳለበት በምዕራብ ጎጃም ዞን ፍኖተ ሰላም ከተማ አስተዳደር በደረቅ ቆሻሻ ማስወገድ ስራ የተሰማሩ ሰራተኞቹ ተናግረዋል። ቆሻሻ እርግጣውን እስካሁን ባለው ያው ጅምላ ነው የሚወገደው። ህብረተሰቡ ተግባር አላደረገውም። ያው ፔስታልም እስካሁን ድረስ አለ። ሪሳይክል የሚሆኑ ነገሮችን የተወሰኑትን እየለየን እኛ ለራሳችን ወደ ጥቅም እያረግን ነው እያስወገድን ያለነው። አግባብ የሌላቸው ነገሮችን የሚያስወግድ በወጣው አዋጅ መሰረት ህግ ደንብ መቀጣት አለበት ብዬ ነው ማምነው። እኛ ከጀመርን ጀምሮ ህብረተሰቡ ሜዳ ላይ ይጥል የነበረ ነው። በማዳበሪያ እያደረጉ በኩንታል እያደረጉ እንዲያስቀምጡልን ግንዛቤ ሰጠን ነው ዛሬ እንደዚህ ሆነው። እንግዲህ 10 ዓመታችን የተሻሻለ ነው። ህብረተሰቡ ከጊዜ ወደ ጊዜ አካባቢውን ያጸዳ ነው ያሉት የምዕራብ ጎጃም ዞን አካባቢና ደን ጥበቃ ተጠሪ ጽሕፈት ቤት ኃላፊ ወይዘሮ መዓዛ ገበየሁ የጽዳት ዘመቻና አረንጓዴ ልማቶችን በማስፋፋት አጋር አካላት የድርሻቸውን እንዲወጡም ጠይቀዋል። ማህበረሰቡ የቆሻሻ አያያዝ አወጋገድን በተረዳው ልክ ሲሰራ የቆየበት ሁኔታ አለ። ተቋሙ ደግሞ እንደ ተቋም የግንዛቤ ፈጠራ ስራዎችን እየሰራ ይገኛል። የሚመለከታቸውን ለምሳሌ አካባቢ ጥበቃ ብቻ አይደለም የዚህ ተግባር ባለቤት ሁሉም ሰው ማለት ነው የሚመለከተው ስራዎችን ለመስራት አንዱ የዛሬ የንቅናቄ መድረኩ ዓላማ እሱ ነው። የፕላስቲክ ውጤቶች የአፈር ለምነት እንዲቀንስና የአየር ብክለት እንዲከሰት እያደረገ መሆኑን የገለጹት ኃላፊዋ ህብረተሰቡ ፕላስቲክ ሊተኩ የሚችሉ ምርቶችን መጠቀም ይኖርበታል ብለዋል። ከአፈር ጋር ተቀላቅለው የሚበሰብሱ ከወረቀት የተሰሩ ከጨርቅ የተሰሩ ከዘንቢሎች እነዚህ ከቃጫ የሚሰሩ እነዚህን ነገሮች ከአካባቢ ጋር ተዛምዶ ተጣጥመው ሊሄዱ የሚችሉ ምርቶችን በመጠቀም በኩል ባለሀብቱ መስራት አለበት። እነዚህ ስራ እድል ላይ የሚሰሩ ተቋማት መስራት አለበት። የተለያዩ ድርጅቶች ይሄንን ማቅረብ ይሄንን ችግር እየፈታን የምንሄድበት ሁኔታ መፈጠር አለበት። የፍኖተ ሰላም ከተማ አስተዳደር ከንቲባ ጽሕፈት ቤት ኃላፊ ወርቁ በላይ በሆቴሎች አካባቢ አልፎ አልፎ የሚስተዋሉ ችግሮችን ለመቅረፍ በህግ ተላላፊዎች ላይ ህጋዊ እርምጃ በመውሰድ የማስተካከል ስራ እየተሰራ መሆኑንም አንስተዋል። ከሆቴሎች ከግል ክሊኒኮችና የጤና ተቋማት ጋር ተያይዞ እዛ አካባቢ ላይ ያሉ ነገሮች አንዳንድ አልፎ አልፎ የሚታዩ ችግሮች ይነሳሉ። ግንዛቤ መፍጠር ጎን ለጎን ደግሞ ተጠያቂነትን ማስፈን ነው። በአሰራሩ መሰረት እየተቀጣ እየተሰራ ያለበት ሁኔታ አለ። ዘላቂ የቆሻሻ ማስወገጃ ቦታ ግንባታ ለማዘጋጀት የቦታ መረጣ ስራ እየተሰራ መሆኑንም ኃላፊው ተናግረዋል።